ቤተሰቦች እንዴት ናችሁ? ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። እንደተለመደው ሁላችሁም ኮፒ፣ ሊንክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙ ሰዎች እንድታዳርሱልኝ ስል እጠይቃችኋለሁ። ዛሬ ይዤላችሁ የመጣሁት አንዲት እናት በእርግዝናዋ ጊዜ የመውለጃዋ ጊዜ ሲደርስ ወይንም 9ኛ ወሯ ላይ ሲደርስ ምጥ የሚባለው ነገር እንዴት ሊጀምር ይችላል የሚሉትን ሳይንሳዊ ሪዝኖች ወይንም መልሶችን ለማየት ነው የምንሞክረው እና ስለዚህ አንድ ሴት አርግዛለች። ካረገዘችበት ጊዜ ጀምሮ 9ኛ ወሯ ላይ ስትገባ እርግዝና የሚባለው ነገር እንዲመጣ የሚያደርገው ምንድን ነው? እነዚህ ነገሮች ሲሟሉ የመውለጃዋ ጊዜ በደረሰ ጊዜ እርግዝና ላይ ወይም በስትክክል እንድታረግዝ የሚያደርጉ ፋክተሮች አሉ። እነዚህ ነገሮች ይዤላችሁ መጣሁት። ሁላችሁም 10 ጊዜ ኮፒ፣ ሊንክ፣ ሼር፣ ሰብስክራይብ ያደረጋችሁ ለማየት ሞክሩ። የጤና ባለሙያዎች በደንብ ተከታተሉኝ። ዛሬ ይዤላችሁ የመጣሁት ፋክተር ዛት ስታርቲንግ ሌበር አፍተር በዚህ ተርም ላይ ስትደርስ ወይም በሕክምናው ተርም የምንለው ከ37ኛው ሳምንት እስከ 42ኛው ሳምንት ያለው በዚህ ጊዜ ውስጥ አንድ እናት ሌበር እንዴት ሊጀምራት ይችላል? ዘ ፋክተር ዛት ስታርቲንግ ሌበር የምንለው በእርግዝና ጊዜ 9ኛ ወር ላይ ወይም ተርም ላይ በሚደርስበት ሰዓት ላይ ሌበር እንዲጀምር የሚያደርግ 3 ፋክተሮች አሉ። አንደኛው ሆርሞናል ፋክተር የምንለው አለ። ሁለተኛው ኬሚካል ፋክተር የምንለው አለ። ሶስተኛው ፌታል ፋክተር የምንላቸው። እነዚህ 3 ፋክተሮች አንድ ላይ በመሆን ነው ምጥ የምንለው ነገር እንዲጀምር የሚያደርግ። ስለዚህ እነዚህ 3 ፋክተሮችን እያንዳንዱ ለማየት እንሞክራለን። ሁላችሁም አብራችሁ ተከተሉ። የመጀመሪያው ሆርሞናል ፋክተር አፍተር ወይም ከ37ኛው እስከ 42ኛው ሳምንት በምትደርስበት ሰዓት ላይ our body are increase the production of oxytocin ኦክሲቶክሲን የሚባለው ሆርሞናል ፋክተር ኦክሲቶክሲን የምንለው ሆርሞናል ፋክተር ተርም ውስጥ በምትገባበት ሰዓት ላይ በከፍተኛ ሁኔታ ይጨምራል። የኦክሲቶክሲን የምንለው ሰክሬት የሚደረገው በፖስቴሪየር ሰክሬት የሚደረገው ሃይፖታላመስ በምንለው ሆርሞናችን ነው። ሃይፖታላመስ ሰክሬት ካደረገ በኋላ ስቶር ኤንድ ሪሊዝ የሚደረገው ደግሞ ፖስቴሪየር ፒቱታሪ ግላንድ ነው። ስለዚህ ኦክሲቶክሲን በሃይፖታላመስ ተመረተ። በሃይፖታላመስ ከተመረተ በኋላ ደግሞ ፖስቴሪየር ፒቱታሪ ግላንድ አጠራቅሞ የያዘውን ኦክሲቶክሲን ሆርሞን ልክ ምጥ ወይም 9ኛ ወር ላይ በሚሆንበት ሰዓት ላይ የኦክሲቶክሲን ሪሊዚንግ እንዲሆን ያደርጋል ከፖስቴሪየር ፒቱታሪ ግላንድ። ይሄ ፖስቴሪየር ፒቱታሪ ግላንድ ኦክሲቶክሲን በሚለቅበት ሰዓት ላይ ኦክሲቶክሲን 2 ፋክተሮች አሉት። የመጀመሪያው ፋክተር ያን ኢምፖርታንት ፎር ዩትራይን ኮንትራክሽን እንዲኖር ያደርጋል። ሁለተኛው ያን ኢምፖርታንት ፎር ሪሊዚንግ ኤንድ ስቲሙሌቲንግ ኦፍ ዘ ማማሪ ግላንድ ማማሪ ግላንድ ስቲሙሌት አድርገው ሚልክ ፕሮዳክሽን እንዲጨምር ያደርጋል ማለት ነው። ስለዚህ ኦክሲቶክሲን የማህፀን መስሎች ወይም ዩትራይን መስል የምንላቸውን ኮንትራክት በሚያደርጉበት ሰዓት ላይ ምን ይፈጠራል? ዩትራይን ኮንትራክሽን በሚኖሩበት ሰዓት ላይ ፔን ይኖራል። ከፔኑ ጋር ተያይዞ ደግሞ ኢንፍላሜቶሪ ፕሮሰሶች ሊከሰቱ ይችላል። የአንደኛው ፋክተር ነው። ሁለተኛው አት ተርም ላይ ሰውነታችን ውስጥ የምናገኛቸው ኢስትሮጂን የምንለው ሆርሞን ይጨምራል፣ ፕሮጀስትሮን የምንለው ሆርሞን ይቀንሳል ማለት ነው። ኢስትሮጂን ሆርሞን ልክ እናት የመውለጃ ጊዜ በደረሰ ጊዜ መጨመሩ ምንድነው ጥቅሙ ስንል ኢስትሮጂን አር ኢምፖርታንት ፎር ዘ ኢንክሪዝ ዩትራይን ሴንሲቲቪቲ ዩትረስ ሴንሲቲቭ እንዲሆን ያደርጋል። ስለዚህ ኢንፍላሜሽን እንዲኖር ፔኑ ሴንስ እንድናደርግ ኢንፍላሜሽኑ ሴንሲቲቭ እንድንሆን ያደርጋል። ሁለተኛ የፕሮጀስትሮን መጠን መቀነሱ ደግሞ ምንድነው ጥቅሙ አተርም ላይ ስንል አንደኛ ፕሮጀስትሮን ሪሙቪንግ ዩትራይን ሪላክሲንግ ኢፌክት ፕሮጀስትሮን ስራውት ፕሬግናንሲ በእርግዝና ጊዜ መጠኑ በጣም በከፍተኛ ሁኔታ የጨመረ ነው። ይሄ መጨመር ደግሞ ጥቅሙ ምንድነው ስንል ዩትረስ ሪላክስ እንደሆነ መስሎ ላክስ እንደሆነ ያደርጋል። ዩትረስ ሪላክስ ሆኗል ማለት ዩትራይን ኮንትራክሽን አይኖርም ማለት ነው። ስለዚህ አተርም ላይ ግን የፕሮጀስትሮን መጠን በሚቀንስበት ሰዓት ላይ የዩትራይን ሪላክሴሽን መጠኑ እየቀነሰ ይመጣል። ስለዚህ ዩትራይን ኮንትራክሽን እንዲፈጠር ያደርጋል ማለት ነው። ይህ አንደኛው ሆርሞናል ፋክተር የምንላቸው 3 ሆርሞኖች በትልቅ ሁኔታ ስራቸውን ይሰራል። አንደኛው ኦክሲቶክሲን ነው፣ ሁለተኛው ኢስትሮጂን ነው፣ ሶስተኛው ፕሮጀስትሮን የምንላቸው ሆርሞን ነው። ወደ ሁለተኛው ስንመጣ ኬሚካል ፋክተር ለኬሚካል ፋክተር ደግሞ መነሻው ፊዚካሊ ስትሬቺንግ ኦፍ ዩትረስ ነው። ዩትረስ ፊዚካሊ ስትሬች ያደርጋል። ፊዚካሊ ስትሬች እንዲሆን የሚያደርገው ከፖስቴሪየር ፒቱታሪ ግላንድ ሪሊዝ የተደረገው ኦክሲቶክሲን ሆርሞን የዩትረስ መስሎች ከመጠን በላይ ስትሬች እንዲሆኑ እንዲለጠጡ ያደርጋቸዋል። አዚስ ታይም ላይ ዱሪንግ ስትሬቺንግ ታይም
ሶ ስትሬች እንዲሆን የሚያደርጋቸው ሁለት ፋክተሮች ነው። አንደኛው ኦክሲቶክሲን የምንለው ነው። ሁለተኛው ደግሞ ፌታል ፋክተር የምንለው። እነዚህ ሁለት ፋክተሮች ኦክሲቶክሲን ፋክተር አስወላስ ፌታል ፋክተር ደግሞ ዩትረስ ከመጠን በላይ ስትሬች እንዲሆን ያደርጋል ማለት ነው። ሶ ዩትረስ ስትሬች ሆኗል፣ መስል ኮንትራክሽን አለው፣ ፔን አለው። ስትሬች በሚያደርግበት ሰዓት ላይ ምን ይፈጠራል ስንል ሁለት ነገሮችን፣ አንደኛው ኢንፍላሜሽን የምንለው ነው፣ ሁለተኛው ደግሞ ፔን የምንለው። ስለዚህ እነዚህ ኢንፍላሜሽን እና ፔኖች አንድ ላይ ምን ያደርጉልናል ስንል are important for the increase the production of cytokines የምንለው ኢንፍላማቶሪ ሜዲኤተር ኬሚካል እንዲመረት ያደርጋል። ይሄ ሳይቶኪን ፕሮዳክሽን በጨመረ ቁጥር ምን ያደርጋል ስንል increase the production of prostaglandin። ስለዚህ ሁሉ ጊዜ ፕሮስታግላንዲን መጠን በምን ጊዜ ይጨምራል ስንል አንደኛ ሰውነታችን ውስጥ ኢንፍላሜሽን ሲኖር ነው፣ ሁለተኛ ፔን ሲኖር። ሶ በዩትራይን ኮንትራክሽን እና በፌታል ፋክተሩ ምክንያት ሰውነታችን ውስጥ የጨመረው የሳይቶኪን ኬሚካልስ ፕሮስታግላንዲን የሚባለው ንጥረ ነገር ወይም ኬሚካል እንዲጨምር ያደርጋል። ሶ ያ ነገር ምን ያደርጋል ስንል ሰርቪክስን ሶፍት እንድትሆን ያደርጋታል፣ ወይም ሰርቪክስ ኦፕን እንድትሆን ያደርጋል። ስለዚህ ዩትራይን ኮንትራክሽን አለ፣ ፕሮስታግላንዲን መጠን ደግሞ የማህፀን በር ወይም ሰርቪክስ የምንለው እንዲከፈት ያደርጋል። ያ ደግሞ ሰርቫይካል ዳይሌቴሽን የምንለው ነገር እንዲፈጠር ያደርጋል ማለት ነው። ሶስተኛው ደግሞ ስንመጣ ፌታል ፋክተር ነው። ሶ ፌታል ፋክተር የምንለው ወይም ማቹር ቤቢ ህፃኑ ተርም ላይ ሲደርስ ማቹር ሆኗል ማለት ነው። ከበቂ ሁኔታ ማደግ ያለበትን ፕሮሰስ በጠቅላላ ማህፀን ውስጥ ጨርሷል ማለት ነው። ሶ ዚስ ፌታል ፋክተር ኦፍ ዘ ማቹርድ ቤቢ አር ኢምፖርታንት ፎር ዘ ሪሊዝ ፕሮቲን ኤንድ ሆርሞን ላይ ኮርቲሶል የሚባሉ ሆርሞኖች ከመጠን በላይ እንዲመረቱ ሪሊዝ እንዲሆኑ ያደርጋል ማለት ነው። ሶ ዋት አር ዘ ኢምፖርታንት ኦፍ ኮርቲሶል? የኮርቲሶል ሆርሞን ሰውነታችን ሰው የሚጨምርበት ሰዓት ላይ ምን አይነት ኢፌክት ያደርጋል ስንል አንደኛ ኮርቲሶል አር ኢምፖርታንት ፎር ኢንክሪዝ ዘ ሪሊዚንግ ኦፍ ኢስትሮጂን ሆርሞን፣ የኢስትሮጂን መጠን እንዲጨምር የፕሮጀስትሮን መጠን ደግሞ እንዲቀንስ ያደርጋል። ኢስትሮጂን ምን ብለናል ቅድም? ኢስትሮጂን ጥቅሙ ምንድነው? ዩትራስ ሪላክሴሽኑ ወይንም የዩትራይን ኮንትራክሽን እንዲጨምር ያደርጋል። የፕሮጀስትሮን መጠን ደግሞ መቀነሱ ዩትራስ ሪላክስ እንዲሆን ያደርጋል ማለት ነው። ሶ ኦልሶ ኮርቲሶል የምንለው ማቹርድ ቤቢ ኦልሶ ኢምፖርታንት ፎር ማቹሬሽን ኦፍ ፌታል ኦርጋን ፓርቲኩላርሊ ኢን ዘ ላንግ፣ በተለይ በከፍተኛ ሁኔታ ማቹሬሽኑ ሳምባ ላይ እንዲፈጠር ያደርጋል ማለት ነው። ሶ ማቹርድ የሆነ ፌታል ላንግ ወይም ማቹርድ የሆነ የአዲስ የሚወለድ ፌታል ላንግ ማቹርድ በሚሆንበት ሰዓት ላይ ምን ይፈጠራል ስንል አንደኛ ፕሮዲውስ ሰርፋክታንት የሚባለውን ንጥረ ነገር ፍሉድ እንዲመረት ያደርጋል። ሌላው ፕሌትሌት አክቲቬቲንግ ፋክተር የሚባለው እንዲመረት ያደርጋል። ሶ ሰርፋክታንት ፕላስ ፕሌትሌት አክቲቬቲንግ ፋክተር ደግሞ ምን ያደርጋል ስንል ሴንዲንግ ሲግናል ቱ ዘ ዩትረስ ቱ ስታርት ዩትራይን ኮንትራክሽን ማለት ነው። ሶ ዚስ አር ዘ ስሪ ፊዚዮሎጂካል ስታተስ ቱ ስታርት ሌበር አት ኤተር። ስለዚህ አንድ እናት በእርግዝናዋ ጊዜ ተርም ላይ ወይም ከ37ኛው እስከ 42ኛው ሳምንት ባለችበት ውስጥ ምጥ እንዲመጣ የሚያደርጉ ሶስቱ ፋክተሮች እነዚህ ናቸው። ሆርሞናል ፋክተር፣ ኦክሲቶክሲን፣ ኬሚካል ፋክተር፣ ፕሮስታግላንዲን ኤንድ ፌታል ፋክተር የምንላቸው እነዚህ ናቸው። እንደዚህ አይነት ቪዲዮዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ይህ ሊሻን ቲዩብ ቴንክ ዩ።